በዚህ ሳምንት 3 ታላላቅ ታሪኮችን አይተናል። እያንዳንዱ ታሪክ እግዚአብሔር በእኛ ሁኔታ የተገደበ እንዳልሆነ ያስታውሰናል። ጌዴዎን ሰራዊቱን ትንሽና ከቁጥር የማይገቡ መስሎ ተሰማው። እግዚአብሔር ሰራዊቱን ከሺዎች ወደ 300 ሰዎች ቀነሳቸው፣ ግን ድል ነሱ። ድል የመጣው ከቁጥር አይደለም። ድል የመጣው ከእግዚአብሔር ነው። በውሃው ዳር የነበረው ሰው 38 ዓመታትን ጠበቀ። 38 ዓመታት የሕመም ጊዜ፣ 38 ዓመታት የብስጭት ጊዜ። ነገር ግን ከኢየሱስ ጋር የነበረ አንድ ጊዜ ሁሉም ነገር ቀይሮታል። መጠበቅ ማለት እግዚአብሔር ረስቶታል ማለት አይደለም። ሱናማዊቷ እልከና አጥታለች። ልቧ ተሰብሮ ነበር። ነገር ግን ተስፋ አልቆረጠችም። እግዚአብሔር የተጠናቀቀ የሚመስለውን ነገር መልሰላት። እነዚህ ታሪኮች አንድ አስፈላጊ ነገር ያስተምሩናል። እግዚአብሔር በትንሽ ቁጥሮች የተገደበ አይደለም። እግዚአብሔር ለረጅም ጊዜ በመጠበቅ የተገደበ አይደለም። እግዚአብሔር በማይቻሉ ሁኔታዎች የተገደበ አይደለም። እንደ ጌዴዎን በቁጥር እጅግ የተበለጥክ መስሎ ሊሰማዎት ይችላል። እንደ 38 ዓመት በውሃው ዳር ተቀምጦ ፈውስን እንደጠበቀው ሰው ሊሰማዎት ይችላል። እንደ ሱነማይቱ ሴት ልብህ ሊሰበር ይችላል። ነገር ግን ሁኔታ እግዚአብሔርን አይገድበውም። ድል መስጠት ይችላል። መጠበቅን ማቆም ይችላል። የጠፋ መስሎ የሚታይህን መመለስ ይችላል። ተስፋ አትቁረጥ። መታመንህን አታቁም። እግዚአብሔር አሁንም እየሠራ ነው እና መቼም አይዘገይም። ይህ ማበረታቻ ልብህን የሚነካ ከሆነ ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት እባክዎ ላይክ እና ሰብስክራይብ ያድርጉ።